Hello everyone, this is Meles from Mani English. Today we are going to tackle about the verb to be negative form. So this section is the next section from the previous one. In previous section we have seen about the verb to be positive form, and today we are going to focus on verb to be negative. It is simple and easy if you try to understand the easy format of verb to be negative. So let's begin it. ስለዚህ ውድ ተከታታዮቼ ዛሬ ደግሞ ስለ verb to be ወይም ደግሞ የመሆን verb የመሆን ግስ እንዴት አድርገን አሉታዊ እንደምናደርግ ከላይ በሚባለው not በሚለው subject verb to be not ከዛ object አድርገን ፎርም እንዴት እንደምናደርግ አሳያቸዋለሁ። ስክሪኑ ላይ ይሄ የምታዩት የቨርብ ቱ ቢ አጠቃላይ ፎርሙላ ነው። ስለዚህ ይሄንን ምን ማድረግ ነው? ባለቤት አለ ወይም አድራጊ፣ ከዛ በኋላ የመሆንን የሚገልጽ ከሳብጀክቱ ጋር የተጣጣመውን ቨርብ እናስገባለን። ከዛ በኋላ ደግሞ አለመሆንን የሚያሳይ ኔጌቲቭ ቨርብ ኢንዲኬተር ወይም ደግሞ ማርከር አድቨርብ ናትን እናስገባለን። ከዛ ኦብጀክታችን ይቀጥላል። ቀላል ነው ማለት ነው። ይሄንን ተጠቅማችሁ ያልሆናችሁትን ነገር ያልነበራችሁትን ነገር እና ወደፊት የማትሆኑትን ነገር በሳብጀክቱ መሰረት በደንብ አድርጋችሁ መናገር ትችላላችሁ። ለምሳሌ እኔ አሁን እንደዚህ አይደለሁም ለማለት ከፈለኩኝ ምን እላለሁ ማለት ነው? አይ አም ናት ንግግራችን እንዲያምር ኖት የሚለውን NOT እሱን ናት ብለን እናነባዋለን ማለት ነው። ስለዚህ ምን እንላለን? አይ አም ናት እኔ አይደለሁም። ዊ አር ናት ዊ ማለት እኛ ነው አይደለ? አር ናት ማለት ደግሞ ከዊ ጋር ሲመጣ አይደለንም ይሆናል ማለት ነው። ዘይ አር ናት ዘይ እነሱ፣ አር ናት እነሱ አይደሉም እያልን የምንፈልገውን ነገር አለመሆኑን በአሁን ጊዜ ፕሬዘንት ላይ መናገር እንችላለን ማለት ነው። ስለዚህ አይ አም ናት ስንናገር አም ናት ብንል ቆንጆ ይሆናል። ዊ አር ናት የሚለውን ደግሞ ዊ አርን ብንል አሪፍ ይሆናል። ንግግራችን ቆንጆ ይሆናል ማለት ነው። ወደፊት ስለ ፕሮናንሴሽን ኮንትራክሽን ፎርም የሚባል አለ። እሱን በደንብ እናያለን። ቨርብ ቱ ቢ ኩዌስችንን ከጨረስን በኋላ ማለት ነው። ሶስተኛውን ፓርት ከጨረስን በኋላ ስለዚህ አም ናት፣ ዊር ናት፣ ዴይ አርንት ወይም ዴይ አር ናት እንላለን ማለት ነው። ሰው በሁለተኛው ክፍል ላይ እንዳየነው ዩ ለሶስት እንከፍላቸዋለን አይደለ? ዩን አሁን በእንግሊዝኛ ዩ ስንል አንድ ወርድ ነው። አማርኛ ላይ ስናመጣው ግን አንተ፣ አንቺ፣ እናንተ የሚል ትርጉም አለው አይደለ? ስለዚህ አሁን አርናት ከዊ ጋር መጥቷል፣ ከዘይ ጋር መጥቷል፣ ከዩ ጋር መጥቷል። ስለዚህ ዩ አር ናት አንተ አይደለህም፣ ዩ አር ናት አንቺ አይደለሽም፣ ዩ አር ናት እናንተ አይደላችሁም እንላለን። ሂ ሺ ኢት ደግሞ ምንን ይወስዳል ብለናል? ኢዝ። ከዛ ከኢዝ በኋላ ምን እናመጣለን? ናት። ስለዚህ ሂ ኢዝ ናት እሱ አይደለም፣ ሺ ኢዝ ናት እሷ አይደለችም፣ ሂ ኢዝ ናት እሱ አይደለም፣ ኢት ኢዝ ናት ሰው ላልሆነ ነገር ማለት ነው። ፊውቸር ላይ ስንመጣ ደግሞ አንድ ቨርብ ነው ያለን። እሱ ማን ነው? ዊል ቢ። አሁን እዚህ ጋር እንደምታዩት ናትን የቱ ጋር ያስገባ ነው? በዊል እና በቢ መካከል ነው ያስገባ ነው። ስለዚህ ሳብጀክታችን ዊል ናት ቢ ከሁሉም ሳብጀክት ጋር ይሄዳል። ነገር ግን በመጣበት ሳብጀክት መሰረት ትርጉሙ ሊለያይ ይችላል። ለምሳሌ አይ ዊል ናት ቢ ስንል እኔ አልሆንም። ኦኬ ዊ ዊል ናት ቢ እኛ አንሆንም። ሺ ዊል ናት ቢ እሷ አትሆንም። ሂ ዊል ናት ቢ እሱ አይሆንም። ዩ ዊል ናት ቢ አንተ አትሆንም። ዩ ዊል ናት ቢ አንቺ አትሆኝም። ዩ ዊል ናት ቢ እናንተ አትሆኑም። ዘይ ዊል ናት ቢ እነሱ አይሆኑም ይሆናል ማለት ነው። ስለዚህ አሁን እዚህ ጋር በደንብ መረዳት ያለብን ነገር ምንድን ነው? ዊል ቢ የሚለው ጋር ኔጌቲቭ ስናደርግ በዊል እና በቢ መካከል ናትን ማስገባት ብቻ እንደሆነ መረዳት አለብን ማለት ነው። ያንን ከተረዳን አያቸው ቨርብ ቱ ቢ በጣም ቀላል ነው። መሆን ስለማንችለው ነገር ልናወራ እንችላለን። ምንም በማስገባት ዊል ናት ቢን በማስገባት ማለት ነው። በፓርት 2 ላይ
ምንድን ያደረግነው ልንሆን እንደምንችል ምን አድርገን ነበር የሰራ ነው? ዊል ቢ ነበር አይደለ? አሁን ደግሞ ልንሆን የማንችለውን ነገር ደግሞ ናት ቢ። አያችዋ? ዊል ናት ቢ። ከዛ ሳብጀክቱን ከፊት ታስገባላችሁ። ለምሳሌ አሌክስ ከሆነ ሳብጀክቱ አሌክስ አይሆንም ለማለት ከፈለኩኝ ምን እላለሁ? አሌክስ ዊል ናት ቢ። ምንድን የማይሆነውን ነገር አስገብቼ መናገር እችላለሁ ማለት ነው። ይሄ በጣም ቀላል እና ምንም ያልተወሳሰበ የአረፍተ ነገር ፎርሜሽን ነው። ስለዚህ ይሄንን ፎርሜሽን ይሄንን መንገድ ተከትለን ወደፊት የማንሆናቸውን ነገሮች መናገር እንችላለን ማለት ነው በቀላሉ። ስለዚህ የአረፍተ ነገር አወቃቀርም መጀመሪያ መረዳት እንዳለብን፣ አረፍተ ነገር ስንት ክፍሎች እንዳሉት፣ ከዛ በኋላስ ከአረፍተ ነገር ክፍሎች ውስጥ አንድን ቋንቋ ለመናገር ቤዚክ የምንለው ወይም መሰረታዊ የምንለው ነገር ቨርብ ነው። እነዛ ቨርቦች ደግሞ 3 አይነት ቨርቦች እንዳሉ እነዚህ 3 ቨርቦች ከአወቅን ምን ማድረግ እንችላለን ማለት ነው? በቀላሉ ሀሳባችንን መግለጽ እንችላለን። የተወሳሰበውን እንግሊዘኛ እንተው። እስቲ አሁን ወደ ልምምድ እንግባና አንዳንድ ነገሮችን እኔ ለምሳሌ ቁጡ የሚለውን እኔ ቁጡ በእንግሊዘኛ ምንድን ነው? አግሬሲቭ። ስለዚህ ስኬታማ የሚለውን ለመናገር ከፈለኩኝ ምንድነው ስኬታማ በእንግሊዘኛ? ሰክሰስፉል። ኦኬ። ትሁት ለማለት ከፈለኩኝ ሃምብል እላለሁ ማለት ነው። ስለዚህ አሁን እነዚህን ቃላቶች የቱ ጋር አስገባለሁ? ከዚህ በፊት ፓርት 1 ላይ ፓርት 2 ላይ እና ዛሬ እያየን ያለነውን ፎርሜሽን ላይ እያስገባን እናያለን። ለማያያዝ ደግሞ ኤንድ የሚለውን እንጠቀማለን። ኤንድ የሚለውን ስናያይዝ እናም እና ከዛም የሚለውን ትርጉም ይይዛል። ደግ ለማለት ካይንድ እንላለን። እንዳትረሱ ቅድም የተጠቀምናቸው ወይም የዘረዘርናቸው ምኖች አሉ? ቃላቶች አሉ። እነዚህን አንድ ላይ ምን እያደረግን እያስገባን የተሟላ አረፍተ ነገር እንሰራባቸዋለን። አፍራሽ የሆነን ነገር ስንናገር ግን እንላለን አይደለ? ሰው ግን ለማለት ስንፈልግ ባት እንላለን። ባት። ስለዚህ ሀሳባችንን በግልጽ ለማስቀመጥ ስንፈልግ አያያዥ ቃላትን ወይም ዲስኮርስ ማርከርስ የሚባሉትን እናስገባለን። አሁን ለማለት ስንፈልግ ናው በኋላ አረፍተ ነገር ውስጥ አስገብቼ ስለምጠቀማቸው ነው እነዚህን አሁን በታትኛ ያስቀመጥኩት። ስለዚህ አሁን ግን ለማለት ስፈልግ አሁን ምንድን ነው ብለናል? ናው። ግን ምንድን ነው? ባት። ስለዚህ ግንን ከፊት እናስቀድመው በእንግሊዝኛ ሕግ መሰረት። ስለዚህ በት ናው ይሆናል ማለት ነው። በት ናው ስንል ምንድን ነው? አሁን ግን ለማለት ከፈለኩኝ ምን እላለሁ? በት ናው። እሺ። እናም ለወደፊቱ አሁን ስለ ወደፊት ነገር ላወራ ስፈልግ ምን እላለሁ? እናም ምንድን ነው ብለናል? ኤንድ ብለናል። ለወደፊቱ for the future። ከዚህ ቀደም ከዚህ በፊት ድሮ ለማለት ከፈለኩኝ before this time ከዚህ በፊት። እሺ አሁን ይሄንን እንለማመድ እስቲ። እኔ ቁጡ ነበርኩ። እኔ ነበርኩ ስንል አይ ወዝ ነበር አይደል ያልነው? ስለዚህ ቁጡ ምንድን ነው ብለናል? አግሬሲቭ። ስለዚህ አይ ወዝ አግሬሲቭ። እሺ ስኬታማ ብለናል አይደለ? እኔ ስኬታማ ነኝ የሚለውን አይ አም ሰክሰስፉል እንላለን። እሺ ትሁት እሆናለሁ የሚለውን ደግሞ ምን ብለን ተረጎምን? አይ ዊል ቢ ሃምብል። አያችዋ? ስለዚህ ነበርኩ አይ ወዝ እንደዚህ፣ ነኝ አይ አም እንደዚህ፣ እሆናለሁ እንደዚህ። እሺ አሁን እነዚህን 3 አረፍተ ነገሮች አንድ ላይ አዋህደን ምን እናድርጋቸው እስቲ ለመጠቀም እንሞክር። ከዚህ በፊት እኔ ቁጡ ነበርኩ። before this time ከዚህ በፊት before this time I was aggressive። አሁን ግን but now እኔ ትሁት ነኝ I am humble። እናም ለወደፊቱ ምንድን ነው ብለናል? and for the future እኔ ስኬታማ ሆናለሁ I will be successful። ስለዚህ አያይዘን ስንናገር አሁን እንደዚህ አይነት ስትራክቸር ይሰጠናል። before this time I was aggressive but now I am humble and for the future I will be successful ብለን መናገር እንችላለን ማለት ነው። ስለዚህ እነዚህ ዲስኮርስ ማርከርስን ወይም ደግሞ ስፒች ኮኔክተርስ ልንላቸው እንችላለን ወይም ስፒች ትራንዚሽንስ ልንላቸው እንችላለን። እነዚህን እየተጠቀምን ያልተቋረጠ አረፍተ ነገር ምን ማድረግ እንችላለን ማለት ነው? መናገር እንችላለን፣ ሀሳባችንን መግለጽ እንችላለን። እናንተም ምን ማድረግ ትችላላችሁ? ከዚህ በፊት before this time I was ብላችሁ የነበራችሁትን ነገር but now ስንል አሁን ግን
አሁን የሆናችሁትን ከድሮ የሚቃረነው ማለት ነው። but now I am እንደዚህ and for the future ለወደፊቱ ደግሞ መሆን የምትፈልጉትም ምን ታደርጋላችሁ? I will be ብላችሁ ማስገባት ይሆናል ማለት ነው። ኦኬ ከዚህ በመቀጠል ደግሞ ምን ማድረግ ነው? ናትም ማስገባት ነው አይደለ? I was not I am not I will not be ብለን መናገር እንችላለን። ሰው ስላዳመጣችሁኝ አመሰግናለሁ። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ፣ ሰብስክራይብ ማድረግ እንዳይረሳ። ቴንክ ዩ። see you next